እንዴ አታ ምንድነው? ኖ ኧረ ወይኔ ምንድነው? አንቺ ምን ይሆንሽ ነው? ቆይ አለምኩ ምንድነው? ምን ሜዳ ላይ የሚያላልጥሽ እንዴ ነች እና ኖ ምንድነው? ቆይ እኔ እኮ እንደዚህ እንደተሰራለም ጌታ አንቺ ምን እየሰራሽ ነው እዚህ ሜዳ ላይ? አይመለከት ውስጥ አትባ እንዴ ነች እና እኔ አይመለከተኝም። ስላንቺ ነው አይመለከተኝም። አቡኔ እኔ አንቺ ሴት ነሽ። እኔ አንቺ ለጄ ማንሳት አልፈልግም። አይመለከትም። አንተ ራስህ ጓደኛ አይደል? ምን አስበህ ነው ከሷ ጋር አንተ እኔ ላይ እስካሁን ኖ በቃ ተረጋጋ። አይደለም ምንድነው? በቃ ኧረ በማርያም ሰላም የዩቲዩብ ፋሚሊዎቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ይሄ የዮርዲ ማን የሚለው አዲስ የዩቲዩብ ቻናላችን ነው። የመጣንላችሁ ፕራንክ በማድረግ ነው እና የምናደርገውም እንግዲህ እኔ ዮርዲ እባላለሁ፣ እሷ በፂ፣ እሱ ደግሞ ላምሪ ይባላል። እንግዲህ ዛሬ መጣ ነው ጓደኛችን ጌዲንና በፂን ፕራንክ ለማድረግ ነው። እሱ እንግዲህ ምን ይፈጠራል የሚለው እሷ ለሱ ስሜት አላት፣ ጌዲም ለሷ ስሜት አለው። ግን ምን ላደርግ ይችላል? እስቲ ስሜቱን በምን እንፈትነዋለን ምናምን ስንባባል እያሰብን እያለ በፂ ይሄንን ሐሳብ አመጣች። ያሰብነውም ሐሳብ እንግዲህ በፂና ላምሪ አብረው እየተሳሳሙ ምናምን እኔ ደውዬ እጠራዋለሁ። ከዛን እንግዲህ ምን ያደርጋል ሲያቸው ምን ይፈጠራል? በነገራችን ላይ የሆነ ጊዜ የልደት ቀን ማለት ነው የልደቷ ቀን እንትን ምንድነው አሻንጉሊቷ ምናምን ይዞ የመጣ ቀን ያን ቀን እነግራታለሁ ምናምን ብሎ ነው የመጣው ከኛ ጋር ማለት ነው። የምር አይደለ ያ ትንሽ ብቻ የሆነ ነገር ብቻ ትንሽ የሆነ ስሜት ነው። አንቺ አፉ ላይ አለሽ። ዛሬ ምን እንደሚያደርግ ደግሞ በደንብ ነው የምናየው። ያ ስሜት እንደሚሰማው የልደቷ ጌታ እኔ ማቴ ነግሮኝ ነበር። ማርያምን እንደዚህ ምናምን በቃ እነግራታለሁ ምናምን ጋር ረጅም ሰዓት እናወራለን። እንግዲህ እኛም እናወራለን እና በቃ ዛሬ እነግራታለሁ ምናምን እንዴት እንደውም ስሜቱን እየነገርኩ ሁሉ ነገር እያወቅ ለምን እንደዚህ አረክ ብሎ እኔ ማንጃ ናደኝ ነው። ከዛሬ በስንት ነው ሚኒት ወላ ነግሮታል ማለት ነው። ያውቃል እኛም እናውቃለን። የሆነ ስሜት ዮርዲና ላምሪ እንዴት የሚሆን ይመስላችኋል ስታስቡት? ማለቴ ምን የሚሆን ይመስላችኋል? በስማ እኔ እርግጠኛ እኔ ከሚሰማው የምሰልኩ የሚያናደው በእኔ መሆኑ ያሳብደዋል። አይደለም የኔ ግን እየቀለዳችሁ እኔ ብቻ ነው ስሜት ያለኝ፣ ግን እሱ ያለው ሁኔታው ሲመጣ ምናምን እሱን እንግዲህ እናያለን ነው አይደለ? እኔ ወላ አንገት አለባሉ ሊያረጋኝ ይችላል ታያለሽ። እንግዲህ የምሬ ነው እርግጠኛ የሚፈጠረው ነገር አይዋለሽ። እኔ እንግዲህ እኔ ስለምጠራው እኔ ምንም የሚያርገኝ አይመስልሽም? ላምሪ አሰብኩለት እንዴ በቃ እኔ እኮ ከዚህ በኋላ እኮ ካልሆነ እኔ ጉዳይ እሱ ጋር አይመስለኝም። አንቺ ምን የሚፈጠር ይመስልሻል? እኔ ምንም በቃ ምንም ያደርግ አይመስለኝም። ምክንያቱም ሳየው ሁኔታው ምናምን ስለሚወድሽ ግን ራሱ አይመስለኝም። እኔ ያው አይደለም ሲሪየስ ነው በጣም ጓይላል ምናምን ሳወራው ምናምን ይሸሸኛል። አላውቅም እኔ ስደውልለት ራሱ ገና አያምንም። እንደሱ ወንድነት ነው መንቀባረር ግዴታው እኮ ነው። አሁን እኮ ሰው ሆድ ውስጥ ይዞታል። እኔ ተዛው ፍቅሬን በጣም ለመግለጽ እሞክራለሁ ታውቃላችሁ። ግን አይ በነገራችን ላይ እሷ ሆኜ በነግርለት ደስ ባለኝ በጣም እውነት ዋጋ ከፍያ ይዛ እሷ ሆኜ በነግርለት ደስ ይለኛል። ግን በቃ ያመነጫጭ ኖርማል በቃ አሁን ታስመስያለሽ ምናምን ከኔ ጋር እንደባ ከዛ በኋላ ዝም ብላችሁ ተሳሳማላችሁ ምናምን ታስመስላላችሁ። እንግዲህ እኔ ከና አያምነኝም እዚህ ጋር ስነግረው ጠርቼው ምናምን ስነግረው ምናምን ከነ እንደማያመኝ እርግጠኛ ነኝ። ያው እንግዲህ ፈጣሪ ግን ይቅር በለኝ በጣም ስለምወደው በቃ የሆነ በቃ እንዳይደብረው ግን ቢሆንም እንደው ነው በዚህ ስሜት ያው አንቺን ያጋር ያረጋል ወጣው እሱ ይሞታል ወጣው በቃ እንግዲህ ውድ ፋሚሊዎቻችን እንግዲህ ላምሪ የሚባለው መሞቱ ነው ዛሬ ብዬ አስባለሁ። ጌዲ እንግዲህ ግብዳ ነው፣ በጣም ግብዳ ነው። ሲሪየስ ነው አንስም ከግጋበቂ ነው በጣም ትልቅ ነው እና ስነግረው ራሱ የሚያምን አይመስለኝም። ናስቲ ምናምን ቢጠርቸው ነው እንግዲህ እንደዚህ ላምሪና በፂ የተሳሳሙ ነው ምናምን ቢይ ስነግረው ከና አይምነኝም። ግን ምን እንደሚፈጠር እኔ ምንም የሚፈጠር አይመስለኝም። በቃ እኔ እንጃ ሲሪየስ ስለሆነ እሱ ምንም የሚፈጠር አይመስለኝም። ምክንያቱም ታውቃላችሁ እኔ እንደሚያንመጫጭቀኝ ምናምን ደግሞ ታውቃለህ ዮርዲ እኔ የኔን ስሜት ነግሬያለሁ። የሱ ስሜት ደግሞ አይታይበት በኔ መሆኑ ማለት ነው በኔ መሆኑ በነገራችን ላይ እኔ ማለት ነው እኔ ሰማችሁ እኔ ማለት ነው እኔ ብዙ ሚስጥር በጣም በቃ ብዙ ነገር ሞታለና በዛ መሆኑ
ታበሰ ድሮም በቃ ወንድም ውሻ ድሮም አምነኝ በቃ ሆነ ተበላሽ ይጠረጥረው ነበር ታይም ላይ አኳናችሁ ምናምን ሲያይ ምናምን የሆነች ይዞ ምናምን ሳስበው ዛዙ የሆነ ቅናት መንፈስ አለበት በነገራችን ላይ ከሰው ጋር ምናምን አዎ ይወድሻል ጉረኛ ስለሆነ ብዙም አይመስለኝም እስቲ እናያለን አብረን እንከታተል ያው እንግዲህና ሲሪየስ ስለሆነ ነው አንቺ ላይ በነገራችን ምን እንደሚመስለኝ ታውቂያለሽ አንዳንድ የሚቀርቡኝ ሴቶች እኔንም ለነሱ እኔ ሪል ኖርማል ሰው ሲቀርብ ራሱ ኖርማል እንደ ጓደኛሽ ወይ እንደ ቤተሰብሽ የምታዩ ሰው አለ ያን ሰው ሲቀርብ አንዳንዴ ሳስበው የሆነ እንዳንቺ አይኔ ለኔ ፍቅር ያለው ይመስለኛል በቃ ጌታን የሆነ በቃ የሷ ፍቅር እኔ ያሳዝነኛል ማርያም ለእውነት ፋብሊስ በጣም ዋጋ ከፍያለሁ በጣም እንግዲህ ዛሬ ምን ይፈታል እንደከፈልሽ ባኔ ከፍለሽ ትይዛለሽ እንግዲህ ጌታን አሰብኩት ፋሚሊዎቻችን እንግዲህ ከዛሬ በኋላ ምን ይሆን ይመስላችኋል? ከቪዲዮ በፊት አሁን ላይ እንጃ እኔ ራሱ ፈርቻለሁ፣ ልብ እየፈራ ነው ጋይስ። እንግዲህ ይሄን ቤት ካሁን በኋላ ያለን ቻናል ምናምን አብረን ባዘናችንም በደስታችንም በመከፋትም በሁሉም በኩል ከእናንተ ጋር ነው የምንሆነው። እንግዲህ ከቤተሰቦቼና ከፈጣሪና ከቤተሰቦቼ ቀጥሎ ያላችሁኝ እናንተ የውድ የዩቲዩብ ቻናሎቼ ናችሁ። እንግዲህ ቤተሰቦቼ ናችሁ እና ካሁን በኋላ አዲስ ነገር በቃ በህይወታችን ላይ ያለውን ነገር በሙሉ ለእናንተ ይዘን እንደምንመጣ ተስፋ እናደርጋለንም ደግሞ ህይወታችን ላይ በቃ ካሁን በኋላ ምን እንደሚፈጠር ምናምን ግልጽ ነው። አደባባይ ሁሉም ነገር ምንም ነገር የለኝም። አበረታቱን። ብዙ ነገር ከኛ እንግዲህ በአንዳንዴ በቲክቶክ ምናምን ነው የሚያውቁን በቲክቶክ ምናምን ነው በቲክቶክ እሷም 30,000 ፎሎወርስ ቲክቶክ ላይ ያላት ጊዳችንም 50,000 ነው 50,000 ምናምን ፎሎወርስ አለው እኔም 60,000 አለኝ እኔ ምንም የለኝም 6,000 አለው 6,000 አለኝ 3 አክብሩልኝ ሶስታችንም ማክበር አለበት እና ቆርሶ እንደሷ 3,000 ማለት እኮ አይገኝም። ኦኬ እንግዲህ ፋሚሊዎቻችን እስቲ እንደውልለት ለጌዲ ምን እንደሚፈጠር ነው ያለን ፋሚሊዎቻችን። እኔ እየፈራሁ ነው። እኔ ልዘጋጅ ሚመታ ካለ አላቅም የምር አላቅም። እኔ ነኝ ሚመታ ካለ ነው ደጋግሜ የምነግራችሁ እነሱ ያውቃሉ ማለት ነው። እኔ ጋር ጓዝ ስለሚል ሲሪየስ ስለሚል ሚመታ ካለ እንግዲህ አላቅም። ፋሚሊ እስቲ ዛሬ ምን የሚፈጠረው እናያለን። አለቀልን እንግዲህ እየጠራ ነው ፋሚሊዎቻችን ሄሎ ጌዲ አቤት እንዴት ነህ ብራዘሪ አለሁልሽ እኔ አባት ሁሉ ሰላም ምንድን ነው ሰላምታ በዛ ምን ላድርግ ኧረ ቶሎ በልና እስኪ ሰፈር እየፈለኩ ነው ምን ስራ ላይ ነኝ አባቢ ኧረ በማርያም ቶሎ በል እንደዚህ አይነት ነገር አለም ቶሎ በል ማለቴ አስፈላጊ ነገር ነው ምንም ከስራ የሚበልጥ ነገር ነው ምንድን ነው ችግር አለ ችግር ምናምን ሳይሆን እና በቃ ምክንያቱም ነገር ይራቁም ነው ቆመጠው እኮ ቢሆንም በቃ ማቴ በቃ ማኒ ማየት አለብህ ነገር በህይወት ላይ ማጌታ እኔ እንጂ አላቅም በቃ ይሄን ነገር ማየት አለብህ ብዬ ስላሰብኩ ነው እንግዲህና ምንድነው አንተ ያለበት ችግር ካለ ነገር በቃ እሺ መጣው እንደው ነገር ካለ መጣው እሺ ቶሎ በል እንግዲህ አቆይ በእናትህ ቶሎ በል አስፈላጊ ማየት ያለብህ ነገር ነው መያዝ ያለብኝ ነገር አለ አዎ ቶሎ በል እሺ ምን ነው ማየት ያለብህ ነገር ነው ቶሎ በል አይ መጣው እሺ ጌታ ፈራምሪ እንግዲህ ፋሚሊዎቻችን ለጌዳ ደውለንለታል አነጋገሩ ራሱ ስሙ ድምጹ ራሱ ማለት ነው እንትን ነው ማበል ነው እንግዲህ ጌታ አሁን እንግዲህ የውድ የዩቲዩብ ፋሚሊዎቻችን አሁን ቀንጠስ ብዬ ምናምን ጠብቀዋለሁ የሆነ ቦታ ላይ እንግዲህ ያው ፈጣሪ ያበርታችሁ ነው የምለው መቻለው እንግዲህ እኔ ጠጋ ብዬ ጠብቀዋለሁ እናንተ እዚህ ጋር ሆኑ ልክ ሲመጣ ምናምን እኔ በቃ ትንሽ ቆይታችሁ ምናምን ከ5 ደቂቃ ምናምን በኋላ እናንተ ተጠባበቁ ይሄ ላንቺ የሚከፈል ነው ላንቺ እውነቱን ታውቂ ተፈልጎ ነው እና ተጠጋጉ ምናምን እንደዚህ እንዳትቀመጡ ምናምን ተጠጋጉ ምናምን የሆነ እንደሪል ምናምን እንደዚህ ምናምን አለ መያያዝ ምናምን እንደዛ አድርጉ ምናምን እንደመሳሳ ምናምን አስመስሉ ሪል ነገር ነው በቃ የሆነ ምን እንደሚፈጠር እኔ እንጃ እኔ አላውቅም ብቻ እኔ ሊዳው
ይመቻችሁ። ለማንኛውም እግዚአብሔር ይቅናችሁ ብለናል። ተጠጋጉና ምናምን ተቀመጡ። አብሽር አንቺ ብቻ አምጪ ብለነሳው ጠጋ በሉ ምናምን። እኔ እናት በእናትሽ የኔ አባት እስኪ እናስመስል። እስኪ መጀመሪያ እንዴት ነው የምታደርጉት? በኋላ ድረስ ስትመጣ አሬ ፋሚሊዎቻችን አቋናቸው እንደዚህ ካያቸው እርግጠኛ ነኝ እኔ አላውቅም። ብቻ ለማንኛውም የኔ ውድ ድንቅና የተከበሩ ፋሚሊዎቻችን ምን እንደሚፈጠር ሁላችንም ፈርተናል። እኔ ልሂድና ልጠብቃቸው። እንግዲህ ምን እንደሚፈጠር እኔ አላውቅም፣ ግን አያምነኝም። እርግጠኛ 100% ምለው አያምነኝም። ከነ ጌዲ እንደዚህ በፂና ላምሪኝ ምናምን እንግዲህ በፂ ማለት በጣም የሚወዳት ከልጅነቱ ጀምሮ አብረው ያደጉ ሶስቱም አብረው ነው ያደጉት። በፂ ጌዲ በጣም እንደሚወዳት በፂን ላምሪ ያውቃል። እንግዲህ በሱ ላይ ደግሞ እንደዚህ ሆነበት ሲል እኔ አላውቅም። ብቻ እስቲ ምን እንደሚፈጠር የኔ ውድ ፋሚሊዎቼ፣ የኔ ውድ ድንቅ ፋሚሊዎቼ እናያለን። እንግዲህ ሁላችንም ፈርተናል። ላምሪ አያምንም። እርግጠኛ ነኝ በነግረውም አይቶ ራሱን እንጃ ብቻ ምን ያው መሳሳም ስሜት ምናምን ስለሆነ በጣም ይሄ ከማንም በላይ ነው። መሳሳም ማለት መጥፎ ነገር ነው ማለት እንትን ነው ያው ከፍቅረኛ ጋር ብቻ የሚሳሳሙ ነው። ብቻ ምን እንደሚፈጠር ነው ያለቀም። ካሜራማን አደራ እንዳትታይ። አንድ ካሜራ አየ ማለት ጌዲ አያምንም። ተደበቅ። በጣም መጥፎ ቦታ ካሜራማን ትንሽ እንደ ዝቅ ከና ማየት የለበትም። እንግዲህ ጌዲ ከመጣ በኋላ ምን ይፈጠራል? እኔም እናንተ ጓጉታችኋል። እንግዲህ ምን ይፈጠራል? ጠብቁኝ እስከዛው ድረስ። እየመጣ ነው እንግዲህ ምን እንደሚፈጠር እኔ ፍራት እያለኝ ነው ጋይስ። አተ ምን ሆነ ነው እንደዚህ ቾክሌት ኖ ብራዘሪ ረጋ ብል መጀመሪያ ማቲ እኔ ያየሁት ነገር ማርያም ጌዲን ነገር አይቺ ላንተ ዝም ማለት አልነበረብኝም የለብኝም ብዬ ነው ከስራም ስላቋረጥኩ በጣም ይቅርታ። ምንድነው ዳር የምትለው ምንድነው ያየው? ማቲ ምን ብዬ እንደምነግርህ ራሱ እኮ ግራ ይገባኛል። አንተ ሙድ እያስክብኝ ነው። ማርያም ምንም ሙድ መያዝ አይደለም። እንትላ በፂና ላምሪ አብሮ እየተሳሳሙ ምናምን ያቻችሁ ምንም እየሰከፍ ማርያም ይወሰለም አጣ ስራትቼ የመጣሁት ምንድነው? የምሬን ነው ጌታ ማርያም አለም ለምን ትስቃለህ? ጌታ የምሬን እኮ ነው። ማርያምን ብዬ እኔ ለምን ዋሻለሁ? አንተ እንደዚህ አይነት ቀልድ ነው አይመቸኝም። ምን ሆነ ነው እኔ ምን ያህል ለሷ እንዴ እንደዛ አይደለም። እኔ እኮ አሁን እኮ አታምነኝም፣ ያለውን ነገር አታምነኝም። ግን በቃ ዮርዲ እኔ አሁን ባወራው ቃል ራሱ እየደበረኝ ነው። እንደዛ አይደለም እኮ እኔ እኮ ባየው ስላየው እኮ ነው ጌዲ ይሄን ነገር እንደዚህ ምን እኮ ስላየው አንዴ ለምንድን ነው ማለቴ በቃ ከስራ በዚህ ሰዓት እንደዚህ ደውዬ ምናምን የጠራሁት እንግዲህ ይሄን ነገር ማየት አለበት ብዬ ነው። ማርያምን እንዴ ላምሪና በቃ አተ ላምሪ እኮ ነው ያልከኝ እኮ ምን ሆነ ነው እንዴ? ላምሪ ማለት እኔ እኮ ወንድሜ እኮ ነው። ምን አይነት ቀልድ ነው የምቀልደው? ወንድሜ ጋር ታጣላይ ነው ኖ ማቲ በቃ ያለውን ነገር አንተም ማቲ እኔ አውቃለሁ እኮ ያለውን ነገር ከበጽ ጋር ምናምን አንተም ያለን ስሜት ለሱ አውቃለሁ። ግን እንጃ በቃ እኔ ራሱ ግራ አጋጣሚ ነው ከሰፈር ምናምን እሷም ታውቃለች አንዴ እንደምወዳት ምንድነው እንግዲህ እኔም አላውቅም። በቃ እኔም ግራ ይገባኝ ነው። በቃ እንሂድና እንየው። ኧረ እኔ ጓደኛዬ ነኝ በእንደዚህ አይነት ነገር ኧረ ዮርዲ ጌታ ቀልድ ነው በለኝ። እኔ ጌታን እኔ ገለዋለሁ እንተው እኔ ወንድ ስለ ወንድሜ እንደዚህ ማውራት አልፈልግም። እሺ ለምን ጌታ እኔ ፈርቻለሁ እኮ እኔም እኮ ልንገርህ ማለቴ እንደዚህ ስነኩ እንደሚደብር አውቃለሁ። ጫፎ ላይ ደረሰ ሰው ለኔ ጠላቴ ነው እንደሚደብር እኮ አውቃለሁ። ግን በቃ ይሄን ነገር እንሂድና አብረን ነው ማርያምን። ኧረ ተው በእናትህ እኔ አሁን ይሄን እውነት ነው ብዬ ሊዳውን ከሌላ ሰው ጋር ቢሆን እኮ ላምል እችላለሁ። ከላምሪ ጋር ከወንድሜ ጋር እንሂድና እንየው። እሺ በቃ ሁሉ ነገር እንሂድና እንየው። ለምን እኔ ማለቴ አንተን ለምን ዋሻለሁ? እንሂድና ሁሉ ነገር እንየው። አርጉ እኔ ጌታን ቆይ እኔ እንዴ ላሳምን ማርያም እና እሺ ና እንሂድና በቃ ሁሉ ነገር እንየው። ጌታ እኔ አምኜ ራሱ እኔ በቃ እሺ እኔ መጠራጠር ነው አምኜ ራሱ ነኝ እንዴ አታ ምንድነው? ኖ ኧረ ወይኔ ምንድነው? አንቺ ምን ይሆንሽ ነው? ቆይ አለምኩ ምንድነው? ማን ሜዳ ላይ የሚያላልጥሽ እንዴ ነች ነው? ኖ ምንድነው? ቆይ እኔ እኮ እንደዚህ እንደተሰው አለም ጌታ አንቺ ምን እየሰራሽ ነው እዚህ ሜዳ ላይ? አይመለከቱስ አትባ እንዴ ነች ነው? እኔ አይመለከተኝም ስላንቺ
ስላንቺ ነው አይመለከትም። አሁን እኔ አንቺ ሴት ነሽ። እኔ አንቺ ልጅ ማንሳት አልፈልግም። አይመለከትም። አንተ ራስህ ጓደኛ አይደል? ምን አስበህ ነው ከሷ ጋር በቃ እንዴ በቃ ምን ነው ከሷ ጋር የምትነካከው? በቃ እንዴ ተረጋጋ። ጌዳ ምን ነው ወንድም አይደል ነው አንተ እኔ ላይ ማለት ላምሪ ልካ እኔ ላይ ነው ወይ የምትነሳው? ኖ ተረጋጋ። በቃ ለምን ምንድነው? ቆይ እንዳልነካሽ አንተ ምን ሆነህ ነው? ተረጋጋ። እኔ ይገባኛል። ቆይ ተረጋጋና ማውራት ያለብን ነገር ብናወራ ይሄ ለኔ ይገባኛል ወይ? ሲጀመር አንተ ትፈልጋኛለህ እንዴ? አንቺ እንዳታወሪ ከዚህ በኋላ ከአንቺ ጋር ምንም ማውራት ዝም በል አታወራው። ዝም በል እንዳታወራው። ቆይ እሺ ሁላችሁም ረጋ በሉ። እንዳው አይመለከትም። ከዚህ በኋላ ኖ እንደዛ ማለም እኮ በዚህ እንደዛ አይደለም እኮ አይመለከትም። የሰራችሁትን ስህተት ተረዳታችሁ አይደረግም። ግን በቃ እንዳታወራው አንተ እንዳታወራው። ምንድነው አውራኝ ምንድነው እንዴ? ጭራሽ ልትጣላኝ አይደለም። ረጋ በሉ። ቆይ መነጋገር ያስፈልጋል። አረኩት ያባረ ረጋ በላ ጌዳ ምንድነው? ቆይ እንዳታወራው። እሱም እንደፈለገ መሆን ይችላል። እንዳታወራው ጌዳ በቃ ተረጋጋ። በማርያም እንዴ አንተ እኔ ላይ እስካሁን ኖ በቃ ተረጋጋ። አይደለም ምንድነው? በቃ ኧረ በማርያም ሄሎ ፍራንክ ነበር ጌዳ ፍራንክ ነው። ሳሳመኝ ስለምን ፍራንክ ነው? ያው እዛ ጋር ካሜራ አለ። ካሜራ እዛ ጋር አለ። እኔ ላይ ስራት ጭቁል የመጣው ጆርጂ ገባኝ። ፍራንክ ነው በቃ ማዴ አንተ ለሱ ያለን ስሜት ምናምን ለመፈተን ነበረ። ተረጋጋ። አመሻ የኔ ምላሽ ከፋል ማለት ደም እንባ ነው ማስለቀሳችሁ ማለት ደም እንባ ነው ማስለቀሳችሁ። ይሄ ቀልድ አይደለም። ኖ ለማንኛውም አይደለም ታላችሁ። ይሄ እኔ ብሳ ምን እንደማረጋችሁ ለማንኛውም ውድ ፋሚሊዎቻችን እንግዲህ ተሳክቶልናል። ምን ያህል እንደሚወዳት አይተናል። በቃ እንግዲህ አረጋግጣለች። እንግዲህ ያ በነገራችን ላይ እንትን ስለው ምናምን አረገ ምናምን እንደዚህ በዚህ ጋር ምናምን ስለው ከና አላመነኝም። ወንድሜ ነው ያለኝ መድኃኒዓለም ወንድሜ ከና አላመነኝም። እና ውድ ፋሚሊዎቻችን እንግዲህ ይሄ ነበረ። ይሄና በቃ እንጂ አውቀናል ሁሉም ነገር የታባቱ ያ አይ ደስ ብሎናል እውነት። ሰው በፍቅር ምናምን ይሄና ሳይነጋገር ምናምን ከመሰቃየት እንደዚህ መነጋገሩ ይሻላል። ታውቃላችሁ ያ ፈትኑ እና የውድ የኛ ፋሚሊዎቻችን ከፈጣሪና ከቤተሰቦቻችን ቀጥሎ ያሉቻችን ፋሚሊዎቻችን እናንተ ናችሁ። ይሄን ቤት ሰብስክራይብ፣ ላይክ እንግዲህ ሐሳብና በቃ ያላችሁን ስለ ቪዲዮ ምን እንደተፈጠረ ምናምን በቃ ማለት ወዳዳል ምናምን በቃ ቅሬታም ካላችሁ ምናምን ኮሜንት ስር ከስር አስቀምጡልን። በጣም ነው የምንወዳችሁ። ሰብስክራይብ አድርጉ። እንግዲህ በቀጣይ ቪዲዮ ደግሞ ምን ይፈጠራል እንወዳቸዋለን። ዝቶብናል። ጉድባይ እንወዳቸዋለን። ያ ምን ይፈጠራል? ምንድን ነው ያሰበው ጌዲ? ምን ያሰበው? እንወዳቸዋለን። ሰላም ሁኑልን።